ትውስታ የለንም ምናምን የለንም አንቺ አይደብርሽም እንዴ ማርክ እኮ የኔ የነበረ ሰው እኮ እየነገርኩሽ እኮ ነው እውነታውን እንድታውቂ እየነገርኩሽ ነው እና ትውስታ የለንም ምናምን ብለሽ ሌላ ማብራሪያ ምናምን እንድትነግሪኝ አልፈልግም ቀጥታ የተፈጠረው ነገር ማቆቻ እንፈልግሽ እንዴት እንደ አረብስ ማም ጭራሽ አታፍሪም እንዴ አንቺ ጻይ አንቺ ምንሽ ቤት መጥቶ ነው እንዴ በእናትሽ ባቋራጭ እኮ ነው የመጣው እንዴ በጣም ተናደሻል እኮ ማለት ነው ተናደሻለሽ አንቺ በጠራራ ፀሐይ ፍቅሬን ዝቀማ ተናደሻል ኡብዬ ራሱ ብጮ አይወጣልኝም ኧረ በጣም አከበርሽ በእናትሽ ዙሮ ማኪ ዛሬ ማርክ ማግኘት አለብኝ የት ይሆናል እዛ አንዱ ድራፍት ቤት ተሰብስቦልሽ ይሆናል እንጂ እኛ ምን ድራፍት ነው ድራፍት ቤት ማርክን አግኝተሽ ታውቂያለሽ አይተሽ ታውቂያለሽ እንኳን ካንቺ ጋር ብሬ አግኝቼው አላውቅም ባለፈው ምን ነው ከጂሚ ጋር ስንወጣ አላገኘናችሁ እና ዝም ብለን ታዲያ አንዳንዴ ነው ይኸውልህ ምን እንኳን ምን አለበት እንደው ምን አለበት ተውኝ ምን አለበት በቃ ይፍረጥረጥና ይውጣ እንግዲህ ምንም ማድረግ አልችልም ምን ትንሽ ምን አባ ነው ከኔ ጋር ምን ያገናኛታል ፊቴ ላይ እኮ ነው የተጣለሽ ከጓደኞቿ ከማን ጓደኞች ጋር ነው ተጣለው ፊቴ ላይ አንተ ልትሰራ መጣ እሺ እንዴ ማርክ ይታቂያለሽ ምናምን እርስ በራስ ተናነቁ በአንድ እግሩን ያቆሙት ጠቅላላ ፀጉር ቤት ምን ማለት ነው እኔ ማመን ያቃተኝ እሷ ራሷ ረቡጧን ታለች ጆሮዬን ያዘችኝ እንደጻልጅ እንደዚህ ይሄንን ያክል ምንድነው ነገሩ ሚስጥሩ ነገር ወይ የሚሰጥ ነገር ካለ ስጠኝና እስቲ እኔም ልሞክር ምንድነው እኔ ሀቅም ካለኝ ለምንድነው አንተ ለምንድነው ጆፌ የምትሆንብኝ ተደባደቡ እንዴ በደንብ ነው ለምን ጆፌ ትሆንብኛለህ ሀቅም ካለኝ እኔ መጠቀም ይችላል የትኔ ምን አሁን ከኔ ጋር የት አይታጣቃለህ እሷ ነው የት ታውቃታለህ ቤቴ ድረስ መጣው ተንጫጩብኝ ምንድነው ምን አባው ነው የጠራኝ እኔ ሰፈርሽ ያለው ነው ምን ችግር አለው ብናው ምንድነው እንዴ ወይ ማቺ ምን አይነት ሰው ነሽ ቢደበቅ ከኔ ይደበቃል ማቺ እኔ የቃቃባልሽ አልነበርኩም ቦይፍሬንድሽ ጋር ሲትጅ አልሸኘውሽም ማስቲካት ቆርጠን አልበላንም ውሃ አልተራጨንም ኳስ አልተጫወትንም ማቺ ቢደበቅ ለኔ ከኔ ይደበቅ ማቺ በቃ አይበቃም የምር ጀመርክ ደግሞ ይሄንን ወሬ እንዴት እንደዚህ ታረጋለሽ እንዴት ይደበቃል አሁን ይሄ ነገር እንደው ቢደበቅ ከሌላ ሰው ሊደበቅ ይችላል እንዴት ከኔ ትደብቂኛለሽ አሁን ምን አበፈልገን የጠራኝ እኔማ አንድ ቀን ከግዝሽ ጋር ምን ታረጋጅ ምን ነው እኔ እኮ ጓደኛሽ ነበርኩ አሁን በቃ ስታርጊላሽ ስላልሽኝ ሁሉ ነገር ስለተቀየረ ምናምን ነገር ልትከጂ ከዛ ላንተ በስተት ካፌ አንድ ነገር ወጣ እዛ ድራፍት ቤት ሄደ ልታራባ አይደል ወሬ እንደዚህ አይነት አመላለብኝ አታቂኝም ምን ሚስጥሮችን በሙሉ መካፈልን ያልነበርኩም ሚስጥሬን በሙሉ ዘግስቼ የምናገርን ያልነበርኩም ላንቺ አየው አይደል ያን መንገድ አንተ ካልፈለክ ብቻ አትመለስበትም እሺ ወይ ማጂ እኔ ምንሽ ግን የምር ግዝሽ ነው የወሰደው ምንሽ አንቺ ቨርጂንሽ ነው እንጂ ሌላ ምንሽ ነው የወሰደው እዛ የሰማውን ሰምታለህ እሱንማ ሰማው ግን ማለት ስላላመንኩ ነው ያኛው ቦይፍሬንድሽ እንዴ ዝም ብሎ ነበር እንዴ ማለት እኔ ስሸኝሽ የነበረው ልጅ ምንድነው የምታወራው አንተ በቃ እዛ የሰማውን ሰማህ አይደል ከዛ ውጭ ምንም አልጨመርም እኮ እሱ ነው ወይ የወሰደው እኮ ነው ሰውዬ
ስራ አጣሃል እንዴ? ኧረ እኔ ስራ አላጣሁም። ስራማ ሞልቶኛል። እኔ ስራ እያልኩ ተጫወቱ እንደነሱ እና ለግዝሽ ነው የሰጠሽው? የስ አገኘሁት እንደጠበቅኩት ማለት ነው። እና ደህና ነህ አይደል ጆሲ? አግዝ እንዴት ነው ደግሞ እንደዚህ ቆንጆ እንኩ በእናትህ ከምን ያንተ ነው ደስ ወይ ጆሲ የሆነ ፎንቃ ነገርም አለበት። ካላንዳችን ባለፈው ስትጀምር ማኪ ምናምን አኪ እኮ ጥሩ ሰው ልጅ ናት ቀርበስ ላላያት ነው እናንተ ስም ብሎ አራዳ እሱ ቢኒያም እኛ ቢሆነኝ ገርማለሁ። አልሰማሁም ለማለት ነው። አይዋ አልሰማሁሽም ነበር ለዛ ነው። ኧረ እባክሽ ደህና ነሽ? ደህና ነኝ። ወይ ለውጥ እንደዚህ ነው ማለት? ኧረ ምንም አልገባኝም። ለውጥሽ ገርሞኝ ነው። አይ ያው የሰው ልጅ ይለወጣል። እንዲሁ ባለበት ቁሞ እኮ አይጠብቅም። እሱስ ልክ ነሽ። እንደው ገርሞኝ ነው እንጂ ማወቅ ፈልጌ ተማሪ ጋር ያላችሁ ችግር። ኧረ እባክሽ እንዲህ በጨዋ ሙድ ከመጣሽማ እነግርሻለሁ አይደል? ጨዋ ማለት ግን አልገባኝም። ምን ነው ጨዋ ነሽ እያልሽ ነው? አይ እሱን እንደዚህ ብዬ መናገር አልችልም። ግን እንዴት ጨዋ የሚለው ነገር ባንቺ አንደበት ሲወራ ትንሽ ገርሞኝ ነው። ያው በጨዋ መልክ ባለፈ ካልደበደብኳት ድንጋይ ካልጣልኩባት ምናምን እያልሽ ስትይ ስለነበር አሁን እንደዚህ በጨዋ መልክ ካወራሽኝ እኔ ለማውራት ዝግጁ ነኝ። የፈለግሽውን ነገር ጠይቂ። ያው ከማት ጋር ያለውን ነገር ማወቅ ስለፈልግ ብቻ ነው። እሺ ይሄ ጨዋነት ምናምን የምትይው ነገር ደግሞ ጭራሽ ባንቺ አንደበት የሚወራ ቃልም አይደለም። እሺ እንዴት ማለት? በቃ የሚወራ ስላለ ነው። ከማት ጋር ያለሽን ነገር ማወቅ ፈልጋለሁ። ምንድነው የተፈጠረውን ነገር ንገሪኝ። እሺ እነግርሻለሁ። ምን ችግር አለው? እነግርሻለሁ አልኩሽ እኮ። አመጣጥሽ በራሱ እንድነግርሽ የሚገፋፋኝ ነገር ስለሆነ ደስ ይላል። እነግርሻለሁ፣ ችግር የለውም። በቃ እሱ ነው የምፈልገው ነው። ግን ለመስማት ዝግጁ ነሽ? ማለቴ ያው ምንም ነገር ብነግርሽ ራስሽን አዘጋጅተሻል? ምን ነው የምታወሪው? አዎ ማወቅ ፈልጋለሁ፣ ንገሪኝ አይደል ያልኩሽ? እሺ ያው ማለቴ አንዳንዴ የሆነ ከባድ ነው ብዬ ነው። ችግር የለውም። እሺ ንገሪኝ ካልሽኝ እነግርሻለሁ። ይኸውልሽ ምን መሰለሽ፣ እኔ ከሱ ጋር ምንም አይነት ትውስታ የለንም። ሄደን አልተዝናናን ምን አላል። በቃ ማለቴ የዛን ቀን የሆነ ነገር ተፈጠረ፣ እኔም ባላሰብኩት መንገድ ብቻ አላውቅም። ትውስታ የለንም ምናምን የለንም። አንቺ አይደብርሽም እንዴ? ማርክ እኮ የኔ የነበረ ሰው ነው እኮ። እየነገርኩሽ እኮ ነው፣ እውነታውን እንድታውቂ እየነገርኩሽ ነው። እና ትውስታ የለንም ምናምን ብለሽ ሌላ ማብራሪያ ምናምን እንድትነግሪኝ አልፈልግም። ቀጥታ የተፈጠረውን ነገር ማወቅ ብቻ ነው የምፈልግሽ። እንዴት እንደ አረብስማም ጭራሽ አታፍሪም እንዴ? ባላሰብኩትና ባልጠበቅኩት መንገድ የእሱ ልጅ ተሸክሜያለሁ።